እና ቤት ወደ ፍቅራችን ተመልሰናል። ከኋላችን የተፈጠሩት መጥፎ ነገሮችን በሙሉ ረስተን ፍቅራችንን ልናድስ ነው። በቃ ኪራ፣ ምን እንደምታወራ ግን ታውቀዋለህ? ምን ማለት ነው? ትልቅ ሰው እኮ ነኝ። ለአንተ ትልቅነት ማለት እድሜ መቁጠር ነው እንዴ? ጽናት፣ ቦታሽን አትርሺ። አንዳንዴ ሰው ልጅ ዝቅ ብለሽ ስትቀርቢው ቦታውን ይስታል። ቤት እኮ አንተን እያስፈራራች እንደሆነ አውቃለሁ። ኪራ፣ በቃ ከዚህ በላይ አትደብቀኝ። ምንድን ነው የምታወሪው? በቃ ሁሉንም አውቃለሁ። ያለህበትን ሁኔታ ንገረኝና ሁሉንም ነገር አብረን። ሰላም ሰላም! ውድና የተከበራችሁ ውድ ቤተሰቦቼ ሰላማችሁ ብዝት ትርፍርፍ ይበልልኝ እያልኩኝ ዛሬም እንደተለመደው ተወዳጁ ጽናት ድራማ ክፍል 45ን ይዤላችሁ መጥቻለሁ። ውድ ቤተሰቦቼ እንደምትወዱት ተስፋ አደርጋለሁ። ተወደዳችሁ ቪዲዮን እስከ መጨረሻው ድረስ አይታችሁ ሸር፣ ላይክ፣ ሰብስክራይብ ማድረግ እንዳይረሳ እያልኩኝ ቀጥታ ወደ ቪዲዮ አልፋለሁኝ። እንግዲህ ዛሬ ክፍል 45 ላይ ያየነው የጽናት ድራማ ጽናትን ያስለቀሰበት ቤቲን ያስደሰተበት ድራማ ነው። እስቲ እውነት የቤቲ መደሰት እስከ መጨረሻው ድረስ ተደስታ የሚዘልቅ ደስታዋ ዘለቄታ ያለው ይሆናል የሚለውን ደግሞ መጨረሻ ላይ እናየዋለን። እስቲ ዛሬ ላይ ምን አየን የሚለውን አብረን የምናይ ይሆናል። ቤቲ ፍላሹ ጠፍቶባት እንግዲህ ልብሱን፣ ቤተሰቦቿን እና አንድነትን እያንጋጋቻቸው ትገኛለች። እንግዲህ ቤቲ ብቻዋን ሆና እንዳለ ቤተሰብ ቀጥ ለጥ አድርጋ እንግዲህ እየረበሸቻቸው ወይንም ደግሞ በቃ ራሷን አንደኛ አድርጋ ትገኛለች። ፍላሹ ጠፍቶባት እንግዲህ አንድነትን ጠርታ ከምታመጭበት ፈልገሽ አምጪ ትላታለች። አንድነትን ምኑን ትላታለች? ፍላሹን ትላታለች። እንዲህ የጽናት ፎቶ ያለበት ነው ምናምን ስትላት አፍሽን አትክፈቺ ሰው እንዳይሰማሽ ብላ ትላታለች። እንግዲህ እንዴ አንቺ ደህና ቦታ ነው ያስቀመጥኩት አላልሽኝም ነበር እንዴ ምናምን ስትላት አፍሽን አትክፈቺ፣ አሁንን የምልሽን አድርጊ፣ ከዚህ ፊት ያደረግሽውን ደግመሽ ታደርጊያለሽ ትላታለች። አንድነትም ደግሞ እንደማታደርግ ትነግራታለች። እኔ ታሁን ወደ ማድረግ አልችልም ትላታለች። አፍሽን አትክፈቺ ውጪልኝ ትላታለች። አንድነትም በጣም ተጨንቃ ተጨናንቃ እንግዲህ ትወጣለች ታጠገቧ። ይችም እንግዲህ ቤቲ ስድብ ለራሷ ምርቃት ወይንም ደግሞ ምስጋና ያደረገችው ይመስል እንግዲህ ሁሌም የስድብ ጋጋታ ታንጋጋባታለች። አንድነትም እንግዲህ እንደዚህ እየተበደለች እየተከፋች እየተገፋች ያለችው ለልጇ እንደሆነ እንግዲህ ከራሷ አንደበት እየሰማን ነው። እንደዚህም እየተረባበሹ እያለ እሷን ቤት ውስጥ እያንጎዳጎደች እየፈለገች እያለ ኪራም ውጭ ውጭውን ሲል ሀኒ ትመጣለች። ሀኒም ስትመጣ ስለ እናቷ ሰላምነት ይጠይቃታል። እናቷም ደህና እንደሆነች ሀኒ ትነግረዋለች። አንተስ እንዴት ነህ? ከአዲስ ፍቅር እንዴት አድርጎሃል? ምናምን ትለዋለች። አንተ እንኳን ብትደብቀኝ ጽናት ነግራኛለች ቤት እንደመጣች እንዴት ነች ደህና ነች ብላ ብቻ ያለውን ነገር እያወሩ እያለ ቤቲ ትመጣለች። ቤቲ መታ የኔ ፍቅር ብላ ሳምታ አደርገዋለች። ማነች ትላለች ሀኒ። የጽናት እጮኛ ነኝ ትለዋለች። የጓደኛው ማለትሽ ነው ትላታለች። የኪራ አልኩሽ ብላ ጮክ ብላ ብቻ ስሜታዊ ኃይለ ቃል ሆና ስትናገር ኪራ ሰማሃት ትላለች ሀኒ። ኪራም ደግሞ ሀኒ አልደከመሽም ግቢና አረፍ በይ ይላታል። ሳይሻል አይቀርም እንዲያውም የምሄድበት ቦታ አለኝ ልሂድ ብላ ሀኒ ትታቸው ትሄዳለች። ቤቲም በዛን ሰዓት ማነች ብላ ትጠይቀዋለች። እኔ ቤቲ ላንቺ ስል የት ልሂድልሽ? ወደ ጥፍት ልበልልሽ? የት ልሂድልሽ? እያለ በጣም ስሜታዊ ሆኖ ተናዶ ካጠገቧ ይሄዳል። እሷም ሂዳ ታዲያ ተመልሰህ ትመጣለህ፣ የት ትሄዳለህ? ሂድ ብላ እሷም እዛው ጋር ቆማ እያለች እንግዲህ ሀኒ እስከ ባለቤቷ እነ ጽናት ቤት ይሄዳሉ። እነ ጽናት ቤት በሄዱበትም ሰዓት አንድነት ጠረጴዛ ምናምን እያጸዳች ነበረ። ኪራም ተኝቶ ነበር ያለው። እምሩና ጽናትም ሌላ ክፍል ነበሩ። በዛን ሰዓት ግን እነ አንድነት እነ ማን ናቸው እና ሀኒ ሲመጡ ማንም አልነበረም። ጽናት አንድነትን ይጠይቋታል። ማንም የለም እንዴ ሲሏት ጽናት ኪራ እንደተኛ አንድነትና እምሩ ጽናትና እምሩ እንዳሉ ትነግራቸዋለች። በቃ ተምንረብሻቸው ተመልሰን እንሄድ ብለው ሲነሱ ጽናትና እምሩ ይመጣሉ። ጽናትም እኔን ሳታገኙ ልትሄዱ ነው እንዴ ብላ ትላቸዋለች። ከዛን ይመለሱና ተመጣችሁማ ብለው ተመልሰው ቁጭ ብለው እየተጫወቱ እያለ ኪራም ይመጣል። ኪራም በዚህን ሰዓት ለምን ተኛክ ለምን ደበረክ ምናምን እያሉ ሲያጫውቱት እያለ እሱም
በቃ ደብሮኝ ትንሽ ተኛሁ በቀን መኝታ ምናምን እያለች ትለዋለች። ሀኒም በሊችን የመሰለች ቆንጆ እያለች እንዴት ይደብርካል ይለዋል እንግዲህ የሀኒ ባለቤት። በዛም ሰዓት እንዲህ እያጫወቱት እያለ ና አሁን እኛ ሲደብረን እንደዚህ እንደዚህ ነበር የምናረገው እያሉ ያለ ያሳለፉትን የህይወት ታሪክ ይነግሮታል። ከዛን ና ኪራ ጽናትዬ ጋ ቁጭ በልና ደገፍ በላት ከዛን ድብርቱ ይለቅካል ምናምን ሲሉት እሱም እንግዲህ እና እዚህ ጋር ቁጭ በል ብለው ቦታ ይለቁለታል። እሱም እንግዲህ ሄዶ እሷ ጋር ቁጭ ሲል ደገፍ ብሏት ጽናትዬም ደስ ብሏት እንግዲህ ራሱን ማሳጅ እያደረገችለት እያለ ቤቲ ትመጣለች። ቤቲ መታ ቤቱን ማሳጅ ቤት አደረጋችሁት እንዴ ምናምን ብላ ትላችኋለች። ማነሽ አንቺ ትላታለች ጽናት እንትና ሀኒ ማነሽ አንቺ ማነኛልሽ ስትላት የኪራ እጮኛ ነኝ ትላታለች። አሁንም ደገመችው። ቅድምን ብለሽ ነበር ማነች ብላ ለጽናት ትጠይቃታለች። የኪራ ቤቲ ማለት ይቺ ነች እንዴ ትላታለች ሀኒ ለጽናት። አዎ ትላታለች። ምን ልትሰራ መጣች እዚህ ቤት ምናምን እያሉ ሲሉ ታቆኛላችሁ እንዴ ትላችኋለች። እንግዲህ ቤቲ አዎ እናቅሻለን በጭራቅነትሽ ብለው ይሏታል። አንቺ ምናምን እያለች ተናዳ ስትል ሀኒ ላይ ስትጮህባት ባለቤቷ ከሚስቴ ላይ ወረድ በይ ብሎ አፏን ይላታል። ከዛን እሷም ተናዳ የሰው ባለቤት እንደዚህ ለሚስቱ ይከራከራል የኔ ያቃጥለኛል ብላ ተናዳ ትሄዳለች። ተናዳም በምትሄድበት ሰዓት ያለውን ነገር እዚህ ቤት ምን እየተፈጠረ ነው ግን እየተፈጠረ ያለውን ነገር ትነግሩኛላችሁ ትልና ሀኒና ጽናት አንድ ክፍል ይሄዳሉ። ያለውን ነገር ንገሪኝ ትላታለች። ተምን ጀምሬ ልንገርሽ ትላታለች። ጽናትም ለሀኒ እንግዲህ ያለውን ነገር ነገረቻት። ኪራም እንዳመጣት ነገረቻት። ለምን አመጣት ምናምን ያለውን ነገር አውርታ ለማንኛውም ምንም ነገር እንዳትጨናነቂ እኔ ተጎንሽ ነኝ ያለውን ነገር እናስተካክላለን ብላ ትላታለች። አሁን ባሎቻችን የት ሄዱ ብለው እንዳይሉ እኔ ወደ ክፍላችን ወደ እነሱ እንሂድ ብለው እነሱም ይሄዳሉ። ኪራና የሀኒ ባለቤትም እንግዲህ ኪራን አውጥቶ ውጭ ላይ በረንዳ ላይ እየመከረው ነበረ። ጽናት ያለሱ እሱ ያለ ጽናት እንደማይኖር እሱ ያሳለፈውንም የህይወት የፍቅር ታሪክም እየነገረው ነበረ። እሺ እያለ እንግዲህ እየተመካከሩ እያለ እንደዚህም እየሆኑ እያለ ጽናት ወደ አንድነት ክፍል ትሄዳለች። አንድነት ክፍል ስትሄድም ፍራሽ እያነጠፈች እያለ የአንድነት መታወቂያ ወድቆ ታገኘዋለች። አንድነት ስሟ ተቀይሮ ማስረሻ ሆኖ ታነበዋለች። አንድነት መስታወቂያዋ ወድቆ ነው እንዴ ስሟስ እንዴት ማስረሻ ይሆናል? አንቺማ ሌላ ስራ አለሽ ብላ እንግዲህ ውስጧን ተጠራጥራ ጽናት አሁን ዙሪያሽን ማየት አለብሽ ብላ ራሷን ጠይቃ ትንትልና ሰኒ ጋር ትሄዳለች። ሰኒ ጋም ትሄድና ሰኒ የአንድነት ማስታወቂያ ለምን የአንድነት ስም አንድነት አይደለም ትላታለች። እንዴት አወቅሽ ስትላት ማስታወቂያዋ ላይ አይቼ ምናምን ትላታለች። ወይንም ደብሯት ወይንም ደግሞ በቃ እንደዚህ ቀይራው ሊሆን ይችላል ምናምን ትላታለች። አይሆንም በፍጹም የተጠራጠርኩት ነገር አለ ምናምን ስትላት እንዲያውም እኮ አንድነት ስትቃዥ ነው የምታድረው ልጄ ስትል ነው የምታድረው እያለች ትላታለች። በቃ አንድነት የቤት ሰራተኛ ብቻ ሳትሆን ሌላም ሰራተኛ ነች ምናምን ትላታለች። እሱ ላይ እኔም እስማማለሁ ትላለች። እንግዲህ ጽናትም እኔም እስማማለሁ ከቤቲ ጋር አይስማሙም፣ ሌሊትም ልጄ እያለች ስታድር ነው ስትጮ ነው የምታድረው። ጠዋት ስጠይቃት ልጅ የለኝም ነው የምትለው ምናምን ትላታለች። እንግዲህ ይህንንም እያሉ ሰኒ ምን ትላታለች? ለምን ታዲያ ሌላ መላ አንፈጥርም? ምን አይነት መላ እንፍጠር ትላለች ጽናት። ቤቲ ስትወጣ የቤትን ቦርሳ እንበርብረው ትላለች። ሄደን እንፈልግ አንድ ነገር እናገኛለን ብላ ስትል በቃ ዛሬ ስልክ ስትደውል የምትወጣበት አለ ስልክ ስትደውል ሰምቻታለሁ ትላታለች። እንግዲህ እሺ በቃ ቤቱን ዘግቼ ልምጣ ሄደን እንፈልግ ብላ ሄደው እየፈለጉ እያለ ምንም ያገኙት ነገር የለም። እንግዲህ አንድነት የራሷ ስራ እየወቀሳት አድርጊ የተባለችው ነገር ውስጧን እየረበሸው ስለሆነ ኩሽና ላይ ቆማ እንዴት ልሁን ለኪራ ልናገር እያለች እየተናገረች ልትናገር ወደ ኪራ ሄዳ ነበረ። ኩሽናም ሄዳ ጽናት ወደ ኩሽና ስትሄድ አንድነት የለችም። አንድነት የት ነው ያለችው? አንድነት ኪራ ጋር ነው ያለችው። ያለውን ችግሯን ቤቲ ምን እያደረገቻትን ስለነገረችው ደስ ብሎናል። በዚህ አጋጣሚ እየነገረችው ነበረ።
ኪራም ደግሞ ለጽናት እንዳትነግራት እያስጠነቀቃት ነበረ። እንደዛም እያስጠነቀቃት እያለ ትመጣለች ኩሽና ቆማ ጽናት ኪራም ጽናትም አንድነትም ይመጣሉ። ለምን ቆይሽ ምናምን ተኪራ ጋር የተፈጠረ ችግር አለ እንዴ ምናምን ስትላት ምንም ነገር የለም። ታዲያም ለምንድን ነው የሚቆጣሽ ምናምን ትላታለች። አይ ምንም እንደዛ እያለች እያለ ኪራ ይመጣል። ኪራ ምንድን ነው ምን ተፈጥሮ ነው ምናምን ስትለው ምንም አልተፈጠረም ቸግሮኛል ብር ስትሰርቅ ሰምቼ ነው አይቼ ነው ይላታል። እሷ ደግሞ ጌጥ ትላለች። ምን ሁለት ቃል ታወራላችሁ አንተ ብር እሷ ጌጥ እያለች እያለ እንደዛም ሆኖ እያለ እንግዲህ አንድነትን በጣም ተረብሻ እየሆነ እያለ እንደዛ ብሎ ወደ ቤቲ ክላስ ይሄዳል። ወደ ቤቲ ክላስ ይሄድና እንደዚህም እያወሩ በቃ ታንቺ ሌላ ማንም አይሆነኝም እያለ በሲስተም እንግዲህ እሷን ሊያስወጣት ነው ከህይወቱ ቤቲን ለማስወጣት መሰለን እንግዲህ። እስቲ መጨረሻውን እዚህ ላይ የምናይ ይሆናል። እንደዛም እየተሳሳሙ እያለ ጽናት ትሄዳለች። ስልክ ይዛ ትሄዳለች። ተደውሏል ብላ ግን አልተደወለለትም። እነሱን ለማየት ነው የሄደችው። እንደዛም ሆኖ ሲሳሳሙ አይታ በጣም ተናዳ ትወጣለች። እንደዛም ተናዳ ትወጣና በረንዳ ላይ ትቆማለች። ቤቲና ኪራ ደግሞ ምግብ ሊበሉ ወደ ውጭ ይወጣሉ። በዛን ሰዓት ምን እየሰራችሁ ነበር ኩሽና ምናምን ትለዋለች። ያለውን ነገር ይነግራታል። እንደማይፈልጋት ይነግራታል። በቃ ከህይወቴ ውጭልኝ ካሁን ወዲያ ለቤትም ቀለበት እንደሚያደርግላት ሁለ ነገሩን ይነግራታል። ታሁን ወዲያ ከቤቲ ጋር እንደሚኖር በህይወቱ እንደማትገባ በህይወቴ አትግቢ ብሎ ያለውን ነገር ይነግራታል። በጣም ትናደዳለች። በዛን ሰዓት ጽናት በጣም ተናዳ ራሷን ይዛ ትወድቃለች። እንግዲህ ቁጭ ትላለች። ቁጭ ባለችበት ሰዓትም ናሆም ይመጣል። ናሆም ደንግጦ ጽናት ምን ሆነሽ ነው? ስልክሽን ሰረቁሽ? ምን ሆንሽ? ምናምን ይላታል። ጽናትም እንግዲህ ምን ስልኬን ይሰርቁኛል? ጓደኛህ ልቤን ደግሞ ሰበረው፣ ለቤቲ ቀለበት ሊያደርግላት ነው ብላ ትለዋለች። ናሆምን በፍጹም አያደርገውም እኔ ኪራን አውቀዋለሁ ብሎ ይላታል። እንግዲህ አደረገው እስቲ ምንም የማልሰማበት ቦታ ውሰደኝ ብላ ተናዳ እንደዛ ትለዋለች። የት ልውሰድሽ ምናምን ሲላት እስቲ በቃ መጠጥ ያረጋጋል ብለህ ካለ አይደል እንጠጣ ትለዋለች። ስለተናደድሽ ነው እንጂ እኮ እንደማያረጋጋ ታውቂዋለሽ ብሎ ይላታል። እሱም እንደዛም ሲላት እንግዲህ በቃ በራሴ ብር ጠጣለሁ ብላ ጥላውን የሄደችው። ጥላውም እንደዛው ስትሄድ እሱም ናሆምም ተከትሏት ነው የሄደው። እስቲ መጨረሻው ደግሞ እዚህ ላይ ነው እንግዲህ ያበቃው ድራማው። ቀጣይ ክፍል ደግሞ ምን እንደሚሆን አብረን የምናይ ይሆናል። እንደተለቀቀ ለእናንተ ይዤላችሁ የምመጣ ይሆናል። ውድ ቤተሰቦች ለዛሬ ይዤላችሁ የመጣሁት ይሄን ይመስላል። እንግዲህ መጨረሻው ምን ይሆናል፣ ያጓጓል ወይስ ያስደስታል የሚለውን ደግሞ ቀጣይ ላይ የምናይ ይሆናል። ውድ ቤተሰቦች በዚሁ እሰናበታችኋለሁ። ለዛሬ ይዤላችሁ የመጣሁት ይህን ይመስላል። ሰላም ሁኑልኝ፣ ሰላም ቆዩልኝ። አመሰግናለሁ። ባይ ባይ።